ሄሎ ጤና ይስጥልኝ። እንዴት ከርማችኋል? የኔን አረጋ ነኝ ከየኔሴት ሶሉሽን። ባለፈው ሳምንት አንድ ዝግጅት በኢቢኤስ ቴሌቪዥን ጣቢያ ላይ የኩሽና ሰዓት የተሰኘ ፕሮግራም ላይ አንድ ዝግጅት የማየት እድል አግኝቼ ነበር። በዛም ፕሮግራም ላይ ትንሽ ትኩረቴን የሳበብኝ ስለገጠመኝ ከእናንተ ጋር ያለውን ሀሳብ አንስቼ ለመወያየት እና ያሉትን ነገሮች ማስተካከል የሚቻልበትን መንገድ ለመጠቆምና እርማት ይገኝበት በሚል ነው። እንደ ሴፍቲ ባለሙያነቴ ያየሁትን ስህተት ነው ብዬ ያሰብኩትን ነገር ለመጠቆም ነው። እናም ያንን ቪዲዮ ከዚህ በመቀጠል እለቅላችኋለሁ። አይታችሁት የራሳችሁ ሀሳብና አስተያየት እንዲሁም ደግሞ ሙያዊ ግምታችሁን ማስቀመጥ ትችላላችሁ። ለእኔ ግን እንደ አንድ የሴፍቲ ባለሙያ ልክ ያልሆነ አሰራር ተከስቶ ስላየሁ ነው። በዚህ አጭር ቪዲዮ ውስጥ ምን ለማየት ምንስ ለመታዘብ እንደቻላችሁ እናንተ ሀሳብ ሰጡበታላችሁ። እኔ ግን እንደ ሀገር ሁሉም ቦታ ላይ ኖርማል እየሆነ የመጡትን የአሰራር ክፍተቶች እዚህ ጋር መጠቆም እፈልጋለሁ። በእኔ እይታ ወይም አረዳድ በዚህ ቪዲዮ ውስጥ ሁለቱ ጋዜጠኞች ወይም የፕሮግራሙ አቅራቢዎች ወደ ውስጥ ለመግባት የተጠቀሙበት የደረጃ መውጫና መውረጃ ላይ የእጅ መያዣ ወይም ደግሞ የአደጋ መከላከያ ሃንድሬል የምንለው የሌለውና ያልተሰራለት ያልተገጠመለት መሆኑን ነው ትልቁ ነገር በዋናነት የተረዳሁት። ከዛ በመለስ ደግሞ ደረጃ የተሰራበትን ማቴሪያል ታይል ወይም ደግሞ ሴራሚክ አይነት ሳይ በጣም ለማንሸራተት አደጋ ለመፍጠር ቅርብ መሆኑ ሌላኛው ፖይንት። ትልቁ ነገር ደግሞ የደረጃው ስቴፖች ብዛት ከ3 ደረጃ በላይ መሆኑና 12 አካባቢ መድረሳቸው ነው። ይሄ በዓለም አቀፍ ሕግ ሊሆን ይችላል ወይም ደግሞ ሌሎች ሀገሮች የሚጠቀሙባቸው ከ3 ደረጃ በላይ የሆነ ማንኛውም የደረጃ ስቴፕ ሃንድሬል ሊኖርበት ግድ ይላል። ያ የደረጃ አይነት ውስጥ ለውስጥ ሊሆን ይችላል፣ የአውትሳይድ ሊሆን ይችላል። ይሄ ማለት ቢልዲንግ ውስጥ ያሉም ከቢልዲንግ ውጭ ያሉም ሊሆኑ ይችላሉ። ከደረጃ 3 ወይም ደግሞ ስቴፓቸው 3 ደረጃ ካለፈ የግድ ሃንድሬል መኖር አለባቸው ማለት ነው። በዚህ ምክንያት ለምሳሌ ይሄንን አሁን የምታዩት በሁለቱም አቅጣጫ ምንም አይነት ሃንድሬል የለው። ያ ብቻ አይደለም፣ በምሽት መብራት ሲጠፋ፣ ዝናብ ሲኖር፣ እንደገና ደግሞ በእድሜ የገፉ ሰዎች የሚጠቀሙበት ቦታ ከሆነ ቪዲዮን ደጋግማችሁ ማየት ትችላላችሁ። ቦታው ትንሽ ቢዚ የሆነ አካባቢ ይመስላል። ብዙ ሰዎች ሲወጡና ሲወጡ የሚመላለሱበት ብዙ የንግድ እንቅስቃሴ የሚካሄድበት ስፍራ ይመስላል እና በዚህ ጉዳይ ላይ ሁላችሁም አስተያየት ብትሰጡበት ደስ ይለኛል። እኔ ግን ዓለም አቀፍ ስፔሲፊኬሽኖቹ ምን መምሰል እንዳለባቸው ሌሎችም ተጨማሪ መረጃዎችን ደግሞ ይዤ በሚቀጥሉ ቪዲዮ ላይ ሌላ ተጨማሪ መረጃ ይዤላችሁ እመጣለሁ። ለዛሬ በዚህ ጉዳይ ላይ እንወያይበትና የእናንተን አስተያየት ባገኝ ደስ ይለኛል። ስለ ሁሉም ነገር አመሰግናለሁ። መልካም ጊዜ